ሰላም ውድ የዚህ ዩቲዩብ ቻናል ተከታዮቼ እንደምሰነበታችሁ። ሳምንቱ ጥሩ እንዳለፈ ተስፋ አደርጋለሁ። ያው የዚህ ዩቲዩብ ቻናል ዋናው ዓላማ እንዴት ስኬታማ ሪክሩትመንት ፕሮሰሱን አልፈው መቀጠር ይችላሉ፣ መቀጠር እንዴት እንዲችሉ እንዴት ነው ላግዛቸው ምችል ከሚል ሀሳብ የመጣ ነውና ከአሁን በፊት በተሰሩት ተከታታይ ቪዲዮዎች እንዴት ነው አፕላይ ማድረግ ያለብን፣ እንዴት ነው ሪዚዩም ማዘጋጀት ያለብን፣ እንዲሁም ደግሞ ለኢንተርቪው እንዴት ነው መዘጋጀት ያለብን የሚሉ ሀሳቦችን አንስቻለሁና እዛ ላይ ሀሳቦች ሼር ተደርገውበታል እና ይህ ሀሳብ ተቀጥረው ራሳቸውን አፕግሬድ ማድረግ ለሚፈልጉ እንዲሁም አዳዲስ የስራ ቅጥሮችን እየፈለጉ ላሉ ሰዎች ሁሉ እንዲደርስ ሼር፣ ኮሜንት እንዲሁም ደግሞ ሰብስክራይብ በማድረግ ለሌሎቹ ላልደረሳቸው እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ያው ዋናው መማማሩ ያለንን ሀሳብ ያለንን ኤክስፖዠር እና ልምድ ለሌሎቹ ማጋራት ለሌሎቹ ይጠቅማል ብለን ያሰብነው ነገር ለሌሎቹ ሲደርስ ማየት ደስ የሚል ነገር ነውና ዛሬ ደግሞ ዋና የቃለ መጠይቅ ጥያቄዎች ምንድን ናቸው፣ እንዴትስ ነው የሚነሱልን ጥያቄዎች መመለስ ያለብን የሚሉትን እናያለን። አብዛኛው ያው ተቀጥራችሁ እየሰራችሁ ያላችሁ ሰዎችም ድሉን አግኝታችሁ ወደ ተለያዩ መስሪያ ቤቶች ስትገቡ አብዛኛውን ጊዜ የማይቀር ጥያቄው ምንድነው ስለራሳችሁ ንገሩኝ ነው። ስለራስሽ ንገሪኝ፣ ስለራስ ንገሪኝ የሚል ጥያቄ የመጀመሪያው እንደ መግቢያ ወይም ደግሞ አድሚኒስትሬቲቭ ኮችን ተብሎ የሚታወቀው ይህ ጥያቄ ሬዝ ይደረጋል። ይህን ጥያቄ ስንመልስ መሆን ያለበት አብዛኞቻችን እኔም ላይ ኤክስፔሪንስ አድርገው እንደነበረው ከኤሌመንተሪ ጀምሮ ከየት ቦታ ነው የተወለድኩት፣ ከየት ነው የመጣሁት፣ ኤሌመንተሪ የት ተማርኩኝ፣ ሃይ ስኩል የት ተማርኩ፣ ፕሪፓራቶሪ የት ተማርኩኝ የሚሉ ዲቴይል ነገሮችን የሚሰሙትን ሰዎች ጊዜ ኮንሲ የሚያደርግ የሚያሰለች ወደ ዋናው እኛ ማውራት የፈለግነውን ሀሳብ ሳንናገር ጊዜያችንን ሊያባክንብን የሚችሉ ነገሮች ናቸውና እነዚህ ነገሮች መመለስ የሌለባቸው ወይም ደግሞ ከነዛ በመነሳት የኢንተርቪው ኮችናችን ወይም ደግሞ የቃለ መጠይቅ ጥያቄውን መመለስ እንደሌለብን ልነግራችሁ ወዳለሁ። እነሱን ካላልን እንዴት ነው የምንጀምረው ለሚለው ነገር በማመስገን መጀመር ነው። ሾርት ሊስት ተደርጎ ካንዲዴት ሆኖ ለኢንተርቪው መቅረብ ትልቅ ኦፖርቹኒቲ ነው። የቅጥራችንን የሆነ ፐርሰንት የያዘልን እድል ስለሆነ ሲቪያችንን በጥሞና አይተውና ለዛ ቦታ ትመጥናላችሁ ተብለን አዜ ካንዲዴት መቅረብ የሚያስመሰግን ነገር ነው። ለዚህ ቃለ መጠይቅ ስለጋበዛችሁኝ አመሰግናለሁ። እኔ ለዚህ ፖዚሽን ተዛማጅ የሆነ የስራ ልምድ አለኝ። ብዙ የትምህርት ዝግጅቴም እናንተ ካወጣችሁት የስራ ማስታወቂያ ጋር አብሮ ይሄዳል። ተዛማጅ የሆነ ይሄን ያክል 10 ዓመት ኤክስፔሪየንስ አለኝ። አንሪሌትድ ወይም ደግሞ ተዛማጅ ያልሆነ ደግሞ 4 ዓመት ኤክስፔሪየንስ አለኝ። በዚህ የስራ ጊዜ በጣም ጥሩ ነገሮችን በማድረግ አኮምፕሊሽ በማድረግ ታይሜን በአግባቡ በመጠቀም ጥሩ የሊደርሺፕ ስታይል ስራዎችን ፕራዮሪታይዝ በማድረግ ኤክስፔሪየንስ አድርጋለሁ። እንደዚህ አይነት ስኪሎች አሉኝ። በዋናነት አሁን እየሰራሁት ያለሁት በዚህ ፖዚሽን ላይ ከዚህ ቀን ጀምሮ እስከዚህ ድረስ ነው። ከዚህ በፊት ይህንን ስራ ከመስራቴ በፊት እዚህ ድርጅት ላይ ነበርኩ። በዚህ ድርጅት ውስጥ በዚህ ኃላፊነት ከዚህ እስከዚህ ጀምሮ እየሰራው ነው የሚሉ ከረንትሊ እየሰራንበት ካለው የስራ ፖዚሽን ወይም መደብ መጀመሪያ እስከጀመርንበት ሪሌትድ የሆነው ብናወራ ጥሩ ነው። እነሱም ጠያቂዎቻችን መስማት የሚችሉት ወይም የሚፈልጉት ይሄ ሰው ሲመጣ ምንድነው ሊሰራልን የሚችለው፣ ሪሊ ከዚህ ፖዚሽን ጋር እውቀት አለው ወይ ሚለውን ነው ማወቅ የሚፈልጉትና እነዚህ ነገሮች ፕራዮሪታይዝ እያደረግን መመለስ ብንችል ጥሩ ነው። የስራ ልምዶቻችንን መቼ የት ድርጅት ከመቼ እስከ መቼ እንደሰራን ዘርዝረን ከጨረስን በኋላ በዋናነት እዛ ድርጅት ውስጥ የሰራናቸውን ስፔሻሊ አቺቭ ያደረግነውን ለዛ ድርጅት ጥሩ ነው የሚሆነው። ከዛ የስራ ልምዶቻችንን አውርተን ዘርዝረን ከጨረስን በኋላ ወደ ትምህርት ዝግጅቶቻችን መሄድ አለብን። የትምህርት ዝግጅታችን ምንድን ነው? በዲግሪ ምን አለን፣ በማስተርስ ምን አለን፣ በዲፕሎማ ምን አለን፣ ሰርቲፊኬቶች ወይም ደግሞ ስኪላችንን አፕግሬድ ሊያደርግ የሚችል ምን አይነት ልምድ ወይም ደግሞ ሰርቲፊኬቶች ስልጠናዎች ወስደናል የሚለውን ነገር መናገር ይኖርብናል ማለት ነው። ምን አይነት ቋንቋ እችላለሁ፣
ይሄን ቋንቋ በዋናነት እናገራለሁ፣ እነዚህ ላይ ደግሞ በጣም ጥሩ ነኝ ብለን ማውራት አጠር አድርገን ያው አላስፈላጊ ነገሮችን በማውራት የራሳችንንም ጊዜ ኢንተርቪወራችን ወይም ቃለ መጠይቅ የሚያደርጉን ሰዎች ሰልችተው ማውራት ያለብንን ፍሬ ነገር ወይም ደግሞ አድሬስ ማድረግ ያለብንን መልስ ሳንሰጣቸው ሳንናገር ተሰላችተው ኢንተርቪዋችንን እንዳያቋርጡብን ዋና የሚባሉ ፍሬ የሚባሉ ነገሮች ቀጥተኛ የሆነ ያረግናቸውን ነገሮች አሳጥረን አርቲኩሌትድ አድርገን ጠያቂዎቻችን በሚረዱት መልኩ ማቅረብ መቻል አለብን። ሁለተኛው ኮመን ጥያቄ ለማንኛውም የስራ መስክ ሊጠየቅ የሚቻለው ስለ ራስ ጥንካሬ ወይም ደግሞ ድክመት ንገረኝ ነው። ስለ ራስ ጥንካሬ ማውራት ጥሩ ነገር ነው። ኮመንሊ አይከብድም። ስለ ድክመት አውራኝ ማለት ግን ትንሽ እኛም እንደመላሽ ቻሌንጅ ያደርጋልና ነገር ግን መመለስ አለበት ኢን ኤሰንስ ቀጥታ ድክመትን ሆነው ከውድድሩ ሊያስወጡን ወይም የስራ እድሉን ቀጣሪዎቹ እንዳይሰጡን የሚያስደርጉ ድክመቶች አሉ። ለምሳሌ ሌት ሆኜ ስለምተኛ ኢርሊ ጠዋት መነሳት ይከብደኛል ሚል አሁን ነገር አድሬስ ብናረግ ቀጣሪዎች አይን ኦፌንሲቭ ነው፣ ቶለሬት የሚደረግ ኢሹ አይደለም፣ ከውድድሩ ሪጀክት ያደርጉናል ማለት ነው። ስለዚህ እንዴት ነው ድክመትን አድሬስ ማድረግ ያለብን? ድክመት አድሬስ የሚደረገው ጠንካራ ጎን የሆነን ነገር ግን ድክመት አስመስሎ ለምሳሌ አንድ ዴድላይን ያለውን ፕሮጀክት ሊድ እያደረግን ከሆነ ቲሞች ካሉን እነዛን ቲሞች ዴድላይን እንዳያልፍ ናግ ማድረግ መጨቅጨቅ ቲሙን ይረብሻል ጋር ነገር ግን ይሄ ድክመት ሆኖ ለካምፓኒው ግን ጠንካራ ጎን ነው። ዴድላይን ሚት ማድረግ ትልቅ ነገር ስለሆነ አንድ ፕሮጀክት በዴድላይኑ ማለቅ አለበት። ጠንካራ ጎንሽ ምንድነው ስንባል ግን ላይክ ስራ ላይ ያለን ኮሚትመንት፣ ዴዲኬሽናችን፣ ለስራ ያለን ታማኝነት፣ ለስራ የምንሰጠው ቦታና ትኩረት በደንብ አድሬስ መደረግ ነው። ለስራው ያለንን ቁርጠኝነት፣ የስራ ያለንን ፍቅርና ተነሳሽነት ማውራት በጣም ጥሩ ነገር ነው። ሌላው ኮመን ጥያቄ ምንድነው እዚህ ድርጅት ላይ አፕላይ ያደረግ ወይም ያደረግሽ በእንግሊዘኛ why you applied for this position or for this company። እዚህ ጥያቄ ላይ ምንድነው ማወቅ የተፈለገው ሰው ከሌላ መስሪያ ቤት ወደ ሌላ መስሪያ ቤት ሙቭ ሲያደርግ በግጭት ነው፣ በጥላቻ ወይም ስራውን በአግባቡ ባለመስራት ነው የሚለው ማወቅ ይፈልጋል። ሁለተኛ ነገ ያለው ጋር የሚቆይበት ምክንያት ምንድነው? እኛ ጋር እንዴት ሊቆይ ይችላል? እዛ ጋር ሊለቅበት የቻለው ምክንያት እኛ ጋር ሊያስለቅቀው አይችልም ወይ የሚለውን ለማወቅ ይፈልጋል። ተርኖቨር ሬት ወይም ደግሞ ሰው ቀጥሮ ኢሚዲየትሊ ሲለቅበት ካምፓኒ ብዙ ነገር ክራይሲስ ውስጥ ይገባልና እነዚህ ነገሮች ቀድሞ ሚኒማይዝ ለማድረግ በምን ምክንያት ከአንድ ካምፓኒ ለቆ ወደ እኛ ካምፓኒ ሊመጣ ፈለገ የሚለውን ማወቅ ያስፈልጋል። ለዛ እንዲህ አይነት ጥያቄዎች ይጠየቃሉ። ሁለተኛ ደግሞ ምን አለኝ ብሎ ያስባል። እኛ ጋር ሲያመለክት ምን አውቃለሁ ምን ይችላለሁ ብሎ ስለሚያምን ነው የመጣው የሚለውን ነገር ማወቅ ስለሚፈለግ በእነዚህ ምክንያቶች እንዲህ አይነት ጥያቄ ሬይዝ ይደረጋል። እንዴት ነው መመለስ ያለብን? ሁልጊዜም ጥሩ ነገርን በማውራት መጀመር አለበት። ስለምንለቅበት ካምፓኒ ምንም አይነት ነገር ኔጌቲቭ ነገር ማውራት ጥሩ አይደለም። አንዳንዴ ዲስኮምፎርት ሊፈጥሩብን ይችላሉ። ኦፊስ ፖለቲክስ ኖሮ ወይም ደግሞ የስራ ላይ ዲስካሬጅ የሚያደርጉ ነገሮች ተፈጥረውብን ሊሆን ይችላል ወደ ሌላ ኦርጋናይዜሽን ወይም ካምፓኒ ሙቭ ለማድረግ መነሳሳቱን ያመጣውና ነገር ግን ኔጌቲቭ ነገር ስለ ካምፓኒ ባይወራ ጥሩ ነው። ያ ካምፓኒ ቀጥሮን እኛን አብቅቶናል፣ እውቀታችንን አፕግሬድ አድርገንበታል፣ ከፍሎናል ለሰራነው ነገር። ስለዚህ ለኛም ለካምፓኒውም ጥሩ አይደለም ኔጌቲቭ ነገር ማውራትና ያንን ነገር መጠንቀቅ ጥሩ ነው። እኔ አፕላይ ያደረኩት እዚህ ድርጅትና እዚህ ቦታ ላይ የዚህ ድርጅት ስራና አላማ እኔን ይገዛኛል። በጣም ነው ኢምፕረስድ የሆንኩበት በሚያደርገው ሶሻል ኮንትሪቢዩሽን ሊሆን ይችላል፣ ባለው ቪዥን፣ በሚያመርተው ፕሮዳክት ሊሆን ይችላል፣ በሰርቪሱ ሊሆን ይችላል። በጣም ደስ ስላለኝ ከዚህ ካምፓኒ ጋር ብሰራ ለነገ እኔነቴ በጣም ፖዚቲቭ ኢምፓክት ወይም ደግሞ አዎንታዊ ተጽዕኖ ያመጣልኛል ብዬ ስላመንኩ ነው እናንተ ጋር ማመልከት የፈለኩት። እንዲሁም ደግሞ
ያወጣችሁት ፖዚሽን ከኔ የትምህርት ዝግጅትና የስራ ልምድ ጋር ይሄዳል። እናንተም ብትቀጥሩኝ ጥሩ ነገር ኮንትሪቢዩት ማድረግ ለእናንተም ካምፓኒ ይችላለሁ። እናንተ ጋር ብሰራ ላይክ የኔ ድሪም ጆብ ብዬ ስለማምን አመለከትኩኝ ብሎ መንገር በጣም ጥሩና ፖዚቲቭሊ ነጥባችን ወይም ደግሞ ነገሮቻችንን የሚያስይዝልን ሪክሩትመንት ወይም ደግሞ ሃየር ወይ እንድንደረግ ተች የምናደርግበት ፖይንት ነው። ከዚህ ጋር ተያይዞ ያለንን ፊት የሚያደርገውን ሪሌትድ ጆብ ብንነግር ጥሩ ነው። እዚህ ጋር ላይክ ይሄን ያክል አመት ፖዚሽን ላይ ስለሰራው ከካምፓኒው ጋር ስለሚሄድ ፖዚቲቭሊ ጥሩ ነው ለኔም በሚለውን ነገር አስቤ ነው ብሎ መንገር ጥሩ ነገር ነው። ከዛ በተጨማሪ እኛን ሊያስመርጥ የሚችል why you applied for this position ተብለን ስንጠየቅ ያለንን ስኪል ወይም እኛ አቺቭ ያደረግናቸውን ነገሮች ዋና የምንላቸውን ለምሳሌ ዴድላይን ሚት ሳያደርግ ስራዎችን የማጠናቀቅ ልምድ አለኝ፣ ከቲም ጋር ካሉ ሰራተኞች ጋር ተግባብቶ ስራዎችን የመስራት የአኮምፕሊሽ የማድረግ ኤክስፔሪየንስ አለኝ ለስራዬ ለድርጅቱ እንዲሁም ደግሞ ለስራ ሰዓቴ ታማኝና የስራ ሰዓቴን አክባሪ ነኝ። ነገሮችን ወይም ደግሞ የካምፓኒውን የተሰጠኝን ኃላፊነት ለመወጣት እስከ ጥግ ድረስ ማድረግ ያለብኝን ነገር ሁላ ታደርጋለሁ የሚሉ ነገሮችን ጨምሮ ማውራት በጣም ጥሩ ነገር ነው። ሌላው ኮመን ጥያቄ ልንጠየቅ ምንችለው ምንድነው በሰራሻቸው ወይም በሰራሃቸው ድርጅቶች ውስጥ እንደ አቺቭመንት የምታወሪውን ወይም የምትነግረንን አንድ ነገር ንገሪኝ ወይም ንገረን ልንባል እንችላለንና እዚህ ላይ በጣም ዙሪያ ጥምጥም ምናምን መሄድ ወይም ደግሞ እኛ ተቆጥሮ ተሰጥቶን ስለነበረው ጄዲ ወይም ታስክ ማውራትና መግለጽ አይጠበቅብንም። አንድ ሴናሪዮ አንስተን መንገር ጥሩ ነገር ነው። ጋግተን በማዳመጥ እነሱስ እየሰሙን ነው ወይ የሚፈልጉትን ፖይንት አድሬስ አድርጌላቸዋለሁ ወይ ብለን ስናስብ አድሬስ ማድረግ ፋሻል ኤክስፕሬሽናቸው ወይም ፊታቸው ላይ የሚታየውን የመቀበልም ወይም መልሳችን ላይ የመሰልቸትም ነገር ስናይ ወይ ገፍተን ማውራት ስለዛ ጉዳይ ወይም ደግሞ ቶሎ ነገሩን አቁመን ወደ ሌላው የኢንተርቪው ጥያቄ እንድንሄድ እድሉን መስጠት ነውና ከፊት ለፊት አይን ላይን ኮንታክት ማድረግ እይታቸውን ማየት እየተቀበሉ ነው ሪሊ አድሬስ ማድረግ ያለብኝ ፖይንት እያደረኩኝ ነው የሚለውን ነገር መናበብ መቻል። በ5 አመት ውስጥ ራስህን ወይም ደግሞ ራስሽን የትጋገኘዋለሁ ወይ ምን አሳካለሁ ብለህ ታስባለሽ? ይሄ በጣም የእናንተን ፕሮፌሽናል ካሪየራችሁ ላይ ያላችሁን ፍቅር የነገ ፊውቸር ያላችሁን ህልምና እቅድ ማወቅ ለካምፓኒው ይጠቅማል። ሰው ለ5 አመት እቅድ ካለው ሪዛልት ኦሪየንትድ ነው የሚሆነው። የካምፓኒውንም ሆነ የራሱን ጎሎች አቺቭ ለማድረግ ሲሞክር የካምፓኒውንም ነገሮች አብሮ ሰክሲድ ያደርጋል። ከኬሪየራችን ከፕሮፌሽናል መንገዳችን ጋር ማያያዝ ጥሩ ነገር ነው። ለምሳሌ አንድ ሰው በኦፊሰር ሌቭል እየተቀጠረ ከሆነ ራሴን በደንብ አብቅቼ በ5 አመት ውስጥ የዚህን ድርጅት ዲፓርትመንት ሊድ ማድረግ ነው ዊሽ ማድረገው። ራሴን ማራለሁ፣ አበቃለሁ፣ ከሲኒዮሮቼ ማራለሁ፣ ከጓደኞቼ ወይም ከስራ ባልደረቦቼ ማየውን ጥሩ መልካም ነገር ራሴን በዛ ልክ አብቅቼ ግን 5 አመቱ መጨረሻ ላይ ይሄንን ሳደርግ ብገኝ ጥሩ ነው ብሎ መንገር ጥሩ ነገር ነው። አርጀንት ስራዎች እጃችን ላይ ሲመጡ እንዴት ነው ባንዴ መጨረስ የምንችለው የሚለውን ነገር ያስተሳሰባችንን ወይም ደግሞ ነገሮችን የምንሰጥበትን የቅደም ተከተል ኢቫሉዌት የሚደረግበት ጥያቄ ነውና በጣም በአስቸኳይ መደረግ ካለባቸው ውስጥ የትኛው ካምፓኒው ላይ በዛ ሰዓት መደረግ ወይም መሰራት ባይችል ሊያመጣው የሚችለውን ኮንሲኩዌንስ ወይም ደግሞ ችግር በማየት ቅደም ተከተሉን በማስተካከል መስራት እንደዛ አረጋለሁ ብሎ መመለስ ጥሩ ነገር ነው። ካምፓኒዎችም ደስ የሚላቸው ቲምወርክን ላይ ከሌሎች ጋር ተነጋግሮ ሼር ተደራርጎ አንድን ታስክ አኮምፕሊሽ ማድረግ መቻል ለካምፓኒም ለግለሰብም በጣም የሚጠቅም ነገር ስለሆነ
ቲምወርክን ላይ እንጌጅ አረጋለሁ፣ ሌሎችን ደልጌት አረጋለሁ። ሊደርሺፕ ስታይላችንንም ሊድ ማድረግ እንችላለን ወይ የሚለውን ነገር ይህ ጥያቄ አብሮ ለጠያቂው ያይለታል። ደልጌት ማድረግ ለምሳሌ እኔ ሲኒየር ከሆንኩ ጁኒየር ሰዎችን መወከል፣ ሲሰራ ማየት፣ መከታተል፣ አቅምን የመገንባት ማብቃት ለካምፓኒውም ጥቅም ስላለው ቲምወርክን በደንብ ቲምወርክ ላይ መስራት እንደምንችል መንገር፣ ማሳወቅ፣ ደልጌት እንደምናደርግ፣ ሌሎችን እንደምናበቃ፣ ሊደርሺፕ ስታይላችን ጥሩ እንደሆነ ኮች እንደምናደርግ፣ ያለንን ኤክስፔሪየንስ እውቀት ለሌሎቹ እንደምናካፍል። ሌላኛው ኮመን እና በጣም ጥሩ ጥያቄ ልንገራችሁ። ዋይ ዱ ዩ ዋንት ቱ ሊቭ ዮር ከረንት ጆብ? ለምንድን ነው የአሁኑ ስራችሁ የምትለቁት? ለምንድን ነው የአሁኑ ስራሽ የምትለቂው? ምንድን ነው ለዚህ ጥያቄ ራሴን አፕግሬድ ማድረግ ፈልጋለሁ። ራሴን ሰፊ ኤክስፖርት ለምሳሌ የእናንተ ካምፓኒ ትልቅ ነው አይቼዋለሁ። ዌብሳይታችሁ ላይ ሰፊ ሁማን ሪሶርስ አለበት። እነዚህ ሰዎች ጋር አብሬ መስራት እዚህ ፋብሪካ ወይም ደግሞ እዚህ ሰርቪስ የሚሰጥ ካምፓኒ ጋር አብሬ መስራት እኔ ራሴን ያሳድገኛል ብዬ ስላሰብኩ ነው። አዳዲስ ቻሌንጅ የሚያደርገኝ ኢንቫይሮንመንት ወይም ደግሞ ስራ መስራት ስለፈለግኩ ነው እናንተ ጋር አፕላይ ያረኩትና ለነገዬ ይጠቅመኛል ብዬ ስላሰብኩ ነው የሚሉ ነገሮችን ፕሮፐርሊ አድሬስ ማድረግ ጥሩ ነው። ሌላኛው አንድ ኮመን ጥያቄ ዋት ዮር ሊደርሺፕ ስታይል። ሊደርሺፕ ኤኒ ቦታ ላይ አለ። ማኔጀሪያል ፖዚሽን ስለሆንን አይደለም፣ ዳይሬክተር ላይ ስለሆንን አይደለም። ስራችንን ሊድ ማድረግ ሊደርሺፕ ነው። ስራችንን ሰርተን እስከምንጨርስ ሰፖርት የሚያደርጉን ሰዎች ክሊያንት ጋር፣ ከስተመር ጋር፣ የስራ ባልደረቦቻችን ጋር ሁላ የሚያገናኝን ነገር አኮምፕሊሽ አድርገን ለመጨረስ የምንጠቀምበት ጥበብ የመምራት ጥበብ አብሮ ይታይበታልና ለአብዛኛው ስፔሻሊ ያው ሲኒየር ወደ ሆነ ፖዚሽን እየተጠጋን ለምንሄድ ሰዎች እንዲህ አይነት ጥያቄዎች አድሬስ ይደረጋሉ። ለዚህ ጥያቄ ትክክለኛው መልስ ወይም ደግሞ ሪሌቲቭሊ ጥሩ ነው ብዬ የማስበው መልስ ምንድን ነው? ቲምወርክን በጣም አበረታታለሁ። በጋራ አብሬያቸው እሰራለሁ፣ ሰርቻ አሳያቸዋለሁ። እየሰራን ነው አብረን። አንድ ታስክ ከጨረስን በኋላ በዛ መንገድ ቲሞቼ እንዲሰሩ አበረታታቸዋለሁ። መጨረሻው ዛሬ ኮመን ከማነሳቸው ጥያቄዎች መቼ ስራ ትጀምራለህ ወይ መቼ ስራ ትጀምሪያለሽ ጥያቄ አድሬስ ይደረጋል። ይሄ በጣም ሲምፕል የሚመስል ኮችን ነው፣ ነገር ግን መልሱ ጠንከር ያለ እኛንም በጣም ኢቫሉዌት ሊያስደርግ የሚችል ጥያቄዎች ናቸው። እኔ አሁን እነዚህ ማነሳላችሁ ጥያቄዎች ኮመንሊ ሶፍት ስኪላችንን፣ ቢሄቪየራችንን፣ አድሚኒስትሬቲቭ ማኔጅመንታችንን ምን እንደሚመስሉ ልንጠይቃቸው የምንችላቸው ነገሮች ናቸው እንጂ ቴክኒካል ኮችኖች አሉ። እነዚህ ነገሮች ምን ይሆናሉ ብላችሁ የምታስቡ ወይም ደግሞ በዚህ ላይ ኮንሰልት እንዳደረጋችሁ የምትፈልጉ ሰዎች ካላችሁ በዚህ ፖዚሽን ነው ስራ እየፈለግኩ ያለሁት ምን አይነት ጥያቄዎች እጠየቃለሁ ሚል ኮመንት ካረጋችሁ እነግራችኋለሁ፣ መልስላችኋለሁ። ስለዚህ አሁንም ምነግራችሁ የሰለሪና የመቼ ስራ ትጀምራላችሁ ጥያቄ የአድሚኒስትሬቲቭ ጥያቄ ነው። ባይ ዲፎልት ላይክ በአሰሪና ሰራተኛው ህግም ሆነ ብዙ ጊዜ የተለመደው አንድ ወር ጊዜ ሰጥቶ ሙቭ ማድረግ ወደ ሌላ ካምፓኒ የተለመደ ነገር ነው። ይህ ጊዜ ምንድነው የሚጠቅመው? ሰው ሪፕሌስ እስከሚደረግ እኛ ለቀነው በመሄድ የስራ ቦታ ላይ አይዘር ኢንተርናል ካለ ስታፍ ሊሆን ይችላል ወይ ኤክስተርናል ሰዎች ተወዳድረው መጥተው ስራዎቻችን እስከሚቀበሉን ድረስ ያለውን ጊዜ ምንሸፍንበት ነው። ሃንድ ኦቨር ታስክ የምንለው ወይም ደግሞ እጃችን ላይ ያሉ ስራዎቻችንን ሙሉ በሙሉ ስራውን ለሚረከበን ሰው አሰልጥነን ጊዜ ሰጥተነው ሲስተሙ ሙሉ በሙሉ በእኛ አለመኖር ውስጥ እንደማይጎድል እርግጠኛ ስንሆን ስሙዝሊ እንሄዳለን ወይም ሙቭ እናደርጋለን ማለት ነው። ነገር ግን ይሄ አንጻራዊ ነው። ለምሳሌ ኢሚዲየትሊ የሄደብኝን ሰው ወይ አርጀንት ደራሽ ስራ ገጥሞኝ ለምቀጥረው ሰው አንድ ወር ጊዜ ሰጥቶኝ ልምጣ ከሚለኝ ሰው ፕራዮሪታይዝ አድርጌ ላይክ 2 ዊክስ ወይም ደግሞ ዊዝን 3 ዊክስ ማኔጅ አድርጎ ሊመጣልኝ የሚችል ሰው አክሰፕት ላደርግ እችላለሁ። እና እነዚህ ነገሮች ደግሞ
ያለኝን ጊዜ ሃንድ ኦቨር ታስኩንም ሆነ ስራዎችን በአግባቡ በ2 ሳምንት ውስጥ አስረክቤ እመጣለሁ ሚል አንጻራዊ መልስ። ከ2 ሳምንት በታች ግን ብዙ ጊዜ ባይሰጥ ጥሩ ነው። ይሄ እንደዚህ አሱን አስ ፖሲብል ስራ ጀምራለሁ ዊዝን ኤ ዊክ ስራ ጀምራለሁ የሚሉ ነት የላቸውም። ማለት ነገም እኔ ስራ እዚህ ቦታ ላይ ሰውን በቀጥረው ይሄን ልጅ በቀጥረው እችን ሰው በቀጥራት እንዲሁ ነው ስራዬን በትናብኝ የምትሄደው ስራዬን በትኖብኝ ሄደው የሚያስብል ነገር ስላለው በተቻለ መጠን ሩቅም አለማድረግ ቅርብም አለማድረግ 2 ዊክስ እስከ 1 ወር በጣም ጥሩ ነገር ነው። ስፔሻሊ ማኔጀሪያል ፖዚሽን እና ሲኒየር ፖዚሽን ላይ የምንሰራ ሰዎች ከ1 ወር በታች ብዙ አክሰፕተብል አይደለም። የዛሬ የቪዲዮዬ በዚህ ጨርሳለሁ። አመሰግናለሁ። ኮፒ፣ ሼር፣ ሰብስክራይብ እንዳይረሳ። በሚቀጥለው ከሌላ ቪዲዮ ከሌላ ሀሳብ ጋር እመጣለሁ። አመሰግናለሁ።